ሰላም ፍቅር ጤና ይስጥልኝ። ዛሬ ደግሞ ቀለል ያሉ ክስተቶችን በእንግሊዘኛ አሳያችኋለሁ። የመጀመሪያው ራስ ምታት የሚል ቃል ነው። ራስ ምታት ወደ እንግሊዘኛ ሲተረጎም ሄዴክ ይሆናል። ራስ ምታት ሄዴክ። ራሴን አመመኝ ለማለት ደግሞ I got a headache እንላለን። ራሴን አመመኝ I got a headache። አብራችሁ እያላችሁ ተለማመዱ። ራሴን አመመኝ I got a headache። ሁለተኛ ደግሞ ድካም ወደ እንግሊዘኛ ሲተረጎም feeling tired እንላለን። ድካም feeling tired። ደክሞኛል I'm feeling tired። ደክሞኛል I am feeling tired። አብራችሁ እያላችሁ ተለማመዱ። ደክሞኛል I am feeling tired። ሶስተኛው ደግሞ የስልካችን ባትሪ ሲያልቅ ወይም ደግሞ የስልካችን ቻርጅ ሲያልቅ running out of battery እንላለን። የስልክ ቻርጅ ሲያልቅ running out of battery። ስልኬ ሊዘጋ ነው ስንል በእንግሊዘኛ I am running out of battery እንላለን። ስልኬ ሊዘጋ ነው I am running out of battery። አራተኛው መደፋት በእንግሊዘኛ spill እንላለን። መደፋት spill። ውሃው ተደፋ ስንል the water spilled እንላለን። ውሃው ተደፋ the water spilled። አንድ ላይ ያለን እንለማመዳለን። ውሃው ተደፋ the water spilled። በግል መማር የምትፈልጉ ተማሪዎች ካላችሁ እንደተለመደው በስልክ ቁጥራችን 0921 817161 ደውሉልን። በቴሌግራም በኢሞ በዋትስአፕ አናግሩን። የግል አስተማሪ መደበን እናስተምራችኋለን። ላይክ ሼር ሰብስክራይብ እያደረጋችሁ